እሱን ማታምነው ለምንድን ነው? ራስታ ስለሆነ እንዳትለኝ በጌታ አሳማኝ ነገር የለውማ። አሳማኝ ነገር አሁን ይልንገራ አሁን አንድ ጊዜ አሳማኝ የሌለው ለምንድን ነው? ወይኔ ባሮክ ሻወራ እኔ ላውራ። እሺ እኔ ላውራ አሁን ፕሊዝ አሁን ዝም በል እኔ ላውራ። አይ አሳማኝ ነገር የለውም ሳልከኝ አሁን አንተ ያልከኝ ለምንድን ነው እኮ አሁን እኔ ላውራ። እሺ በል ይኸው ሰይጣን መሆኑን እኔ ላውራ። አሁን አንተ የጠየከኝ ችግር የለም። ቆይ ሰይጣን መሆኑን መጀመሪያ አንድ ይኸው ሊያሳየን ነው። አንዴ ሰይጣን መሆኑን ሊያሳየን ነው። አንዴ ቀጥል። እሺ ላውራበት። ቆይ ላውራበት። አንዴ ኪያ እንጨርስ። እሺ ማስረጃ ጠይቀኝ ስለነበረ ኪያዬ ይቅርታ እንቀጥላለን። እሺ ከኔ ጋር ይሄንን ርዕስ ቆይ ኪያዬ ይቅርታ ማስረጃ ክርስቲያን ቆይ ሚውት አታርጉ። ቆይ አንዴ ሚውት አታርጉ። ቆይ ኪያ አድምጣሽም ሚውት ማን ነው የሚያደርገው? ይሄ ደስ ይላል። እንዴ አሁን አይጾሙ ከመፈታቱ ተው እንደዚህ ደስ ይላል። ተፈታለ እንደዚህ ደስ አይልም። ቆይ ከኔ ጋር አሁን እያወራን የነበረውን እንቀጥሏለን። አሁን ግን ቅድም ግን ማስረጃ አምጣልኝ ብለኸው ማስረጃ ሊያመጣልህ ወደ ቤት እየተቻኮለ እየገባ ስለነበረ ማስረጃውን ያምጣልህና ቅድም ለምን እንደዚህ እንዳለ ቅድም የሰሙ ሰዎች ስላሉ ለእነርሱም ግልጽ እንዲሆንላቸው ትንሽ ያመጣው ማስረጃ ይስማው ሰው ሁሉ ይኸው ይመልከተው። አንተም ይኸውና የለም እንደዛ ስላልክ አንተም የለም ብለህ ነበር እኮ። አሁን አዳምጠኝ። እኔ አሁን ማለት ነው እኮ ስማኝ ባሮክ፣ እኔ አሁን እናንተ ከምትሉት እኮ አልወጣሁም። ገብቶሃል አይደለ? እሱ አሁን ያመጣውን ማስረጃ አልቀበልም ወይ ደግሞ አላይም አላልኩም። ይሄ ቁርአኒ ነው። ገብቶሃል? እኔ ቀርቼዋለሁ። ቁርአኒ ነው አይደለ? እኔ አሁን እያልኩ ያለሁት አንተ የጀመርከው አለ፣ ያ የጀመርከውን ልመልስ ጠብቅ ነው እያልኩ ያለሁት። እሱን ማን መች መለስኩ? አይን ፍጥጥር ስግጥጥ አልከኝ እኮ መልስ የለውም። እኔ ጋር መጣ እኮ ፋላሲ ለመስራት አንድ ደቂቃ እስካሁን እኮ እንጨርስ ነበር እኮ ይሄው ነበር እኮ እስካሁን እሱ ይሄ ማስረጃ ይዞልህ መጥቷል። ቀደም ሲጠብቀው የነበረው አይደል? ማስረጃውን እንስማውና እዚህ ላይ ጥያቄ ካለ እንቀጥላለን። እሺ ቀጥል ክርስቲያን። እሺ ይሄንን ታነብልኛለህ አንድ ጊዜ ኪያ? የራስህ አንብብና ጠይቅ። እሺ ማ ወደአከ ረቡከ ወማ ካለ በኋላ ቃለ ይላል አይደለ? ምን ማለት ነው? ጌታህ አላሰናበተህም አልጠላህም። በመጀመሪያ ቁርአን ውስጥ የለም ብለሃል፣ ዋሽተሃል። በመጀመሪያ ግን እኔ አንድ ጥያቄ እጠይቅሃለሁ። ይሄ ቁርአን አንቀጽ ለምንድን ነው ያወረደው? ቆይ ይኸው አረብኛ አሁን አንተ ቁርአን የምታውቅ መስለህ አሁን እነሱን አትሸውዳቸው። ማወራአካ የሚል እሱ ጋር የለም። በመጀመሪያ አንተ አሁን እዚህ ላይ ቁርአን ማወራአከ ብያለሁ። ማወደአከ ነው ያልኩት። ይኸውልህ ማወራአከ ብያለሁ እንዴ? ማወደአከ ነው የሚለው። እቺ ምንድነች? ዳል ትባላለች። ለማንኛውም ቀጥልሽ። ፈትሃለች አይደል? ከሸዳ ጋር ስለዚህ እንትን ለማለት አትሞክር። ከሸዳ ጋር ዳል ላይ ከሸዳ ጋር ፈትሃ አለች። ስለዚህ ዳ ብለን እናነባዋለን። ወደአከ ተብሏል። እሺ እሱን ተው፣ ችግር የለውም። ስለዚህ ጌታ አላሰናበተህም አልጠላህም አለ። ለምንድን ነው እንደዚህ ያለው አላህ ሙሐመድ? ኪያ እየጠየቅኩ ነው። ለምንድን ነው ያለው? አይ የለም ብለኸኝ ነበረ። ኦኬ እሺ ችግር የለውም። እኔ እነግርሃለሁ። ይህንን ያለው አላህ ሰይጣን ስለሆነ ነው። ማስረጃ ልስጥህ። በጣም ጥሩ ማስረጃ ልስጥህ። ኢብን ከቲር ሙፈሲርህ ማለት ነው። የኢብን ከቲር ቃል ብቻ አይደለም ባይዘዌ የቡሃሪ፣ የሙስሊም፣ የአተርሚዚ፣ የአነሳሂ፣ የኢብኑ ሐቲም እና የኢብኑ ሀጂር ሁሉ ሐዲስ ዘግቦ የያዘው እውነት ነው። ባይዘዌ ምን ይላል መሰላችሁ? እሺ አታውራ፣ ማስረጃ ጠይቀኸኝ እያወራሁ ነው። ምን ይላል መሰለህ? ላንብብልህ። ኢማም አህመድ ከጁንዱብ እንደዘገቡት ይላል ነብዩ ታመመ፣ ስለዚህ ለአንድ ወይም ለሁለት ሌሊት ጸሎት ማድረግ አቆመም። እሺ ከዚያም አንዲት ሴት መጥታ፣ ይቺ ሴት ሐዲሱ ላይ የአቡላሃብ ሚስት ነች፣ የሙሐመድ ያጎቱ ሚስት። አንዲት ሴት መጣችና ሙሐመድ ሆይ አለችው፣ ሰይጣን በመጨረሻ ጥሎህ እንደሄደ አስባለሁ አለችው። ምንህ? ሰይጣንህ። ማንን? ሙሐመድን። ምኑ ነው ትቶት የሄደው? ሰይጣኑ።
ትቱክ እንደሄደ አስባለሁ ስትለው አላህ መጥቶ የምን ሰይጣን ነው ማለት ያለበት ወይስ ምንድነው ያለው? እሱ መጣና ጌታ አልተውም ወይም አልጠላህም። የተጠራው ማን ነው? ሰይጣን። እኔ ሰይጣን አይደለሁም ብሎ ራሱን ዲፌንድ በማድረግ ፋንታ አላህ ሰይጣን መሆኑን ሪፍሌክት ሲያደርግ ምን ይላል? ጌታ አልተውህም ወይም ደግሞ አልጠላህም። ስለዚህ አላህ ጣዖት መባሉ ደብሮ ከሆነ አላህ ሰይጣን ነው። አልተውኩም አልረሳሁም ያለው ሰይጣን ተብሎ ሲጠራ ነው። ገብቶሃል አይደለ? ስለዚህ እኛ ሰይጣን ነው ማለት ራሱ እንችላለን፣ እንኳን ጣዖት ነው ማለት ነው። ቀጥለ እንዴ ሰይጣን ሲጠራ አላህ ነው ወይ ያለው? አቤት አለ አላህ ማለት ነው። ቀጥለው አስቸጋሪ እኮ ነው በእውነት። አሁን በጣም የሚገርማችሁ ሱብሃንአላህ አሁን እሱ ምንድነው ያለን የመሐመድ ጌታ ሰይጣን ነው ብሎ መጣ። ከዛ ሰይጣንህ አይሻ ሰይጣንህ አለቀቀህም እንዴ ስትለው አላህ እኔ ሰይጣን አይደለሁም አላህ ነኝ ማለት እያለበት ሹፍ አሁን አንተ የራስህን አስተሳሰብ ነው እየተናገርክ ያለኸው እንጂ እዚህ ላይ የተናገረው አላህ ነው ሰይጣን ነው ምንም አይነት ማስረጃ አላመጣህልንም። ገብቶሃል? ማን ትቶሃል ያለችው ሴትዮዋ ማን